ደግሞ በመረጃ እናፈርሳለን። በቤተክርስቲያን ውስጥ ደውል ላናሰማ ላንደውል አስባችሁታል? ደውል መደወል አትችልም። ማወቅ ያለባችሁ ነገር ወላሂ አልተቀመጠም። በሀገራችን ላይ ክርስቲያን ነበርሽው? ኧረ እባክህ። እሺ ማን ነበር የክርስትና ስምሽ? መቅደስ። ክፍሉ በኩል ምስክሮችን በማጠናከር ክስ መመስረቱን ገልጿል። ይሁንና የፈለገ በሽብር ቢፈረጁ የፈለገ ነገር ቢባል ስማቸው ቢጠለሽም ውሸትም ቢነዙባቸው የኢስላሚክ ቡድኖች ጋም ተጋግዘንም ቢሆን ሀገራችንን ያለብንን እዳ ኢንሻአላህ በአላህ ፍቃድ ይነሳል። አሁን እዚህ ጋር አልጻፈም። ያ ወረቀት እሱ ላይ ስንት ይላል? አሁን 6,720,720.65 አሜን አሜን አሜን። ወይኔ የኔ ጌታ። የብርቱካንን ኬዝ ማን ነው የፈጠረው ብትል እነዚህ ትርክት ሰባሪዎች ናቸው የፈጠሩት። በጀት መድበው ሰው ኃይል መድበው ድርሰት ደርሰው አንተ የለ ሳይ ስትል አንተ ዘረው ነው አስደስታት። ያ ችግር አለ አንተ የእንተ ነገር ላይ ችግር አለ። ስንት ደቂቃ ላርግልኝ ጸልልኝ። ቤታችሁ ውስጥ ያለው ችግር ማን ነው የሚያውቀው? ዛሬ ነው መፈወስ ትፈልጋለህ? አዎ። ስለዚህ አሁን በፍቃድ ጠይቅ። ስንት ደቂቃ ልጨምርልኝ? 20 ደቂቃ። ከለሰሰ ስንት ደቂቃ ልጨምርልህ? ቀና በይ ነገር ስንት ደቂቃ ልጨምር? 30 ደቂቃ። 30 ደቂቃ በቂ ነው። ሰላም ኦርቶዶክሳውያን እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ሰላም ከእናንተ ጋር ይሁን ይላኩ። ዛሬም በአዳዲስ ወቅታዊና ትኩስ መረጃዎች ተመልሼ መጥቻለሁ። ፕሮግራሙን እስከ መጨረሻው ተከታተላችሁ ያላችሁን ሀሳብና አስተያየት በኮሜንት ቦክስ አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንቀጥል። አንተ የለ ሳይ ስትል አንተ ዘረው ነው አስደስታት። ያ ችግር አለ አንተ የእንተ ነገር ላይ ችግር አለ። ስንት ደቂቃ ላርግልኝ ጸልልኝ። ቤታችሁ ውስጥ ያለው ችግር ማን ነው የሚያውቀው? ዛሬ ነው መፈወስ ትፈልጋለህ? አዎ። ስለዚህ አሁን በፍቃድ ጠይቅ። ስንት ደቂቃ ልጨምርልኝ? 20 ደቂቃ። ከለሰሰ ስንት ደቂቃ ልጨምርልህ? ቀና በይ ነገር ስንት ደቂቃ ልጨምር? 30 ደቂቃ። 30 ደቂቃ በቂ ነው። ዛሬ በጌታ በኢየሱስ ስም ስልጣን 30 ደቂቃ ልጨምር። እሷም ተስማማለች። 30 ደቂቃ አሜን። ተቀበያለሁ። ትፈልጋለህ? በኢየሱስ ስም ስልጣን ተያዙ። እርስ በርስ በኢየሱስ ስም ስልጣን 30 ደቂቃ ሰጠሁት። ከነበረ ሰከንድ ላይ 30 ደቂቃ ጨመርኩት። አይሻልም? አንተ እሱን የምትፈልገው ስማ ወንድሜ፣ ችግሩ አይቼዋለሁ። በጌታ በኢየሱስ ደም አሁን ባለበት ደቂቃ ላይ ደቂቃ ጨመርኩት። አሜን። ባለበት ደቂቃ ጨመርኩት። አሜን። በኢየሱስ ስም ስልጣን ስፒድ ይሁንላችሁ። አሜን። in the mighty name of Jesus. አሜን። ይሄ ጥቁር ድንጋይ ከሰማይ እንደወረደ ያውቁ ኖሯል። እስኪ በዚህ ቪዲዮ በደንብ እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በደንብ ሼር ላይክ አድርጉት። ኦኬ፣ የመጀመሪያው ነገር እንግዲህ እዚህ ጋር እንድትመለከቱ ትፈልጋለሁ። እዚህ ሱናን አናሳይ 29:35 ላይ እንደዚህ ይላል። it was narrated from Ibn Abbas that the prophet said the black stone is from paradise. ከሰማይ ነው የወረደው ወይም ከጀነት ነው የወረደው ብለው ያምናሉ። ምንም ያለው እንግዲህ ፕሮፌቱ ነው ወይም ደግሞ መልእክተኛው ነው ማለት ነው። በድጋሚ እዚህ ጋር ሚሽከት አልመሳቢ 25:77 ላይ he reported God messengers are saying the black stone descended from paradise. ከሰማይ ነው የወረደው ወይም ደግሞ ከጀነት ነው የወረደው የመጣው ይላሉ። የወረደው ግን ከወተት ይልቅ ነጭ ነበር ይላሉ። በጣም ነጭ ነበር፣ ነገር ግን በአዳም ኃጢአት ምክንያት ጥቁር ሆነ ይሉናል። ኦኬ፣ ይህንን ተረታቸውን በደንብ እንድትሰሙ ስለምፈልግ ነው። descended from paradise whiter than milk but the sins of the descendants of Adam made it black.
በአዳም ኃጢአት ምክንያት ነጭ የነበረው ድንጋይ ወይም ካባ ነጩ ድንጋይ ጠቆረ ይሉናል ማለት ነው። እኔ እዚህ ጋር ብዙ ጥያቄዎች አሉኝ። መጀመሪያ እነዚህን ልስታችሁ እስከ መጨረሻው ተከታተላችሁ ሙስሊሞች እስኪ ለጥያቄ መልስ ሰጡኛላችሁ። ምክንያቱም ከዚህ ቀደም አቡ ሀይደር እችን ነገር ሲናገሩ ሰምቻለሁ። እኛ ኢየሱስ ክርስቶስ ለኃጢአታችን ሞተልን የምትሉት ምን አገባው? በአዳም ኃጢአት ምንም እኛ ኃጢአት አያልፍብንም፣ ኃጢአትም አይተላለፍም፣ ከአዳም የተነሳ ኃጢአት አይተላለፍም ሲሉ እንሰማቸዋለን ወይም ይደመጣሉ ማለት ነው አቡ ሀይደር። እኔ ደግሞ ትጠይቃቸዋለሁ እንዴት ነው ታዲያ ይሄኛው ጥቁሩ ድንጋይ ነጭ ሆኖ ሳለ ከሰማይ ሲወርድ ግን በአዳም ዘር ምክንያት ኃጢአት በውርስ ኃጢአት ምክንያት እንዴት ጠቆረ ብዬ ጠይቃቸዋለሁ ማለት ነው። ክርስቲያኖች በደንብ ሼር ኮፒ ሊንክ አድርጉ። በነገራችን ላይ ሙስሊሞች ይህንን ድንጋይ ይስሙታል ማለት ነው። ይስሙታል። ለምን እንደሚስሙት ግን አያውቁም። ለምን እንደሚስሙት አያውቁም። ብቻ መሐመድ ስለሳሙ ግን ይስሙታል። ለምንድን ነው የምትስሙት ብላችሁ ብጠይቋቸው መልስ የላችሁ። መሐመድ ስላደረገው የመሐመድ ሱና ስለሆነ እንደ ሱና ብቻ ነው የምትከተሉት እንጂ ለምን እንደሚስመው ምክንያትም የላችሁ መልስም የላችሁ ማለት ነው። እስኪ መልስ ካላችሁ እንጠብቃለን ማለት ነው። ጀሚ አተርምዲ በተመሳሳይ ሁኔታ 857 ላይ እንደዚህ ጃቢር ናሬትድ the prophet performed ramal from the black stone to the black stone for 3 seconds መሐመድ ይህንን ጥቁሩን ድንጋይ 3 ጊዜ እየዞረው እዛ 4 ጊዜ ይራመደዋል ማለት ነው። እዚህ ሙስነድ አህመድ 226 ላይ narrated from Ibn Umar that Umar kissed the black stone ይላል። ይሄንን ቀድመን እናገኘዋለን እዚህ ሙስነድ አህመድ ላይ ሲዘግቡ ማለት ነው። አምጥቶ I know that you are only a stone ድንጋይ ብቻውን እንደሆን ካቃለው ጥቅምም ጉዳትም የለም ድንጋይ ብቻ እንደሆን ካቃለው ይላል። where it know that I saw the messenger of Allah kiss you I would not have kissed you ሙሐመድ ወይም ነብዩ ባይስመው ኖሮ አልስምም ነበር፣ ምክንያት ግን የለኝም ብቻ ነብዩ ስለሳመው ግን እስምሻለሁ ይላል ያችን ጥቁሯን ድንጋይ። በድጋሚ ቡኻሪ ላይ ወይም ሳሂህ ቡኻሪ 1610 ላይ ናሬትድ ዘይድ ቢን አስለም that his father said I saw ዑመር ቢን አልከታብ ይሄ የፕሮፌቱ ኮምፓኒየን ነው ወይም ደግሞ ጓደኛሞች ናቸው ማለት ነው። የአልከታብ ልጅ ዑመር ማለት ነው። ቢን ማለት ልጅ እንደማለት ነው በእነሱ። ለምሳሌ አልመሲህ ኢሳ ቤን መርየም ይላሉ። የመርየም ልጅ ኢየሱስ እንደማለት ነው በእነሱ። እንግዲህ kissing the black stone look I saw Umar bin al-Khattab kissing the black stone then he said to eat ለብላክ ስቶን ለጥቁሩ ድንጋይ እንዲህ ብሎ ይነግረዋል። Had I not seen Allah's apostle kissing በነገራችን ላይ አፖስትል ይባላል ወይም ሐዋርያ ይባላል ነብያቸው ማለት ነው። ነብይም ይባላል መልእክተኛም ይባላል ሐዋርያም ይሉታል ማለት ነው። እንግዲህ የአላህ ሐዋርያ መሆኑ ነው። የአላህ መልእክተኛ ወይም የአላህ ሐዋርያ ሳም ባይስመው ኖሮ ወይ ባይስምሽ ኖሮ ብሎ ያናግራታል ድንጋዩ። I would not have kissed you አልስምሽም ነበር ይላታል። ሙሐመድ ስላደረገ የሙሐመድ ሱና ስለሆነ የነብይን ሱና ስለምከተል እስምሻለሁ ግን ምክንያቱን አላውቀውም ነው። በድጋሚ ሙስነድ አህመድ 361 ላይ it was narrated that Abdul bin Sarjas said I saw the bald one meaning Umar bin al-Khattab መላጣ bald one ሰውየው መላጣ ነው የዑመር ነው። በድጋሚ አሁንም seeing the black stone and saying I know that you are only a stone ቅድሙን እየደገመው ነው ድንጋይ ብቻ ነው ሻውቃለሁ ነገር ግን አለ የአላህ መልእክተኛ ስለሳመሽ ብቻ እስምሻለሁ ይላታል ማለት ነው። ያው እንግዲህ ሳሂህ አይደለም ብለው ግሬዱን ስለሚጠይቁን ሳሂህ በሆነ ሐዲስ ላይ ሙስነድ አህመድ 380 ላይ እንደዚህ ይላል it was narrated that Hisham said my father told me that Umar bin al-Khattab መላጣው ሰውዬ said to the black stone you are only a stone ድንጋይ ብቻ ነሽ አውቃለሁ were it not that I saw the messenger of Allah I would not have kissed you አልስምሽም ነበር ዴኒ ኪስዲት ከዛ እንደዚህም ብሎ ሳማት ማለት ነው። ያችን ጥቁር ድንጋይ አጠር ያሉ 3 ጥያቄ ነው የጠየኳቸው። የመጀመሪያው ድንጋይ እንዴት ነው ያን የሚያክል ድንጋይ ወይም ካባ እዚህ ጋር እንደምታዩት እንዴት ነው የወረደው? ከዛ ከአላህ ዘንድ እንዴት ወረደ ነው ያን የሚያክል ድንጋይ? ምክንያቱም ኢየሱስ ክርስቶስ ሰው ማምላክም ይሆናል እግዚአብሔር እንዴት እንደዛ ይላል ትሉ የለ ሰው ድንጋይ እንዴት ነው ከሰማይ ወረደው? ሁለተኛ የማይጠቅማችሁ ከሆነ ምንም ከእናንተ ጋር ግንኙነት ከሌለው ኦኬ ማይጎዳችሁም የማይጠቅማችሁ ከሆነ የምትስሙት ምክንያት ምንድነው? ይሄንን ጥቁር ድንጋይ ነው። ሶስተኛው ኃጢአት ማይተላለፍ ከሆነ የአዳም ኃጢአት ከሌለባችሁ ለምንድነው ኃጢአት ተላልፎ እቺን ነጭ ድንጋይ ከወተት ይልቅ ነጭ የነበረችን ድንጋይ ያጠቆራት? እነዚህ ጥያቄ በአግባቡ በፍቅር እንድትመልሱልኝ ጠይቃችኋለሁ። ክርስቲያኖች እንደተለመደው አድርጉ። ጌታ ኢየሱስ እሱ የእግዚአብሔር ልጅ ፈጣሪና አምላክ ነው። ማራናታ። እሺ ቤተሰብ ለዛሬ ያዘጋጀነው ፕሮግራም ይህን ይመስል ነበር። ከወደዳችሁ ላይክ ማድረጋችሁ እንዳይረሳ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ቀን። መከራው ክርስትናዬን አጣፈጠው ስደቱ ማህተቤን አጠበቀው በሞት መንደር